ሰላም ጋይስ እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት በህይወቴ ላይ አሪፍ ለውጥ ያየሁባቸውን 5 ነገሮች ነው ይዤላችሁ የመጣሁት። እነዚህን ነገሮች በህይወታችሁ ላይ ብትተገብሯቸው እመኑ ላይፋቸው የትልቅ ለውጥ ማየት ስለምትችሉባቸው ስለማምንባቸው ነው ለእናንተ ይዤላችሁ የመጣሁት። እነዚህ 5 ነገሮች በህይወቴ ላይ በጣም ሀይ ኢምፓክት ያላቸው ነገሮች ናቸው። ብትተገብሯቸው እናንተ ህይወት ላይም አሪፍ ነገር ታዩባቸዋላችሁ ብዬ ስለማምንባቸው ይዤላችሁ መጥቻለሁ። በዚህ አመት 10,000 መግባት ስለሆነ እቅዳችን ይህንን ቻናል ሰብስክራይብ አድርጉት እና ወደ ቪዲዮ እንገባለን። እና ጋይ ዛሬ በዛሬው ቪዲዮ ይዤላችሁ የመጣሁት ህይወቴ ላይ ሀይ ኢምፓክት አምጥቶልኛል ብዬ ያሰብኳቸውን ሀሳቦች ነው። እነዚህን ሀሳቦች ህይወታችሁ ላይ ብትተገብሯቸው አሪፍ ውጤት ታዩባቸዋላችሁ ብዬ አምንባቸዋለሁ። ምክንያቱም እኔ ላይ አሪፍ ውጤት እያየሁባቸው ነው፣ አይቼባቸዋለሁ፣ ወደፊትም አይባቸዋለሁ ብዬ እየሰራሁባቸው ያለ ሀሳቦች ናቸው። ብትሰሩባቸው በጣም ይጠቅሟቸዋል። የመጀመሪያው ስትሮንግ ቢሊፍ ኦን ጋድ ነው። በፈጣሪያችሁ ላይ ትልቅ እምነት ማድረግ ጀምሩ። በፈጣሪያችሁ ላይ ትልቅ እምነት ስታደርጉ ዲፕሬሽን እና ስትረስ የሚመሳሰሉት ወደፊት እንዳትሄዱ የሚያደርጓችሁ ሀሳቦችን ማለፍ ትችላላችሁ። እነዚህ ሀሳቦች ቀረፋችሁ ማለት ደግሞ በላይፋችሁ ላይ ብዙ እርምጃዎችን በፊት እንደተራመዳችሁ ቁጠሯቸው። ምክንያቱም ብዙ ሰው ወደኋላ ታስሮ የሚቀረው እነዚህን ሀሳቦች ባለማሳካቱ ነው። እነዚህን ሀሳቦች ብዙ ቦታ ላይ ዲፕሬሽን ሜዲቴሽን ምናምን ሲባል እንሰማለን፣ ግን ከፈጣሪ ጋር ጥልቅ የሆነ ግንኙነትን ባረጋችሁ ቁጥር ዲፕሬሽን የሚባለው ነገር ድራሹ ነው የሚጠፋው። ምክንያቱም ፈጣሪ የሚባል ትልቅ ኃይል አብሯችሁ እንደሆነ ማወቅ ማመን ከጀመራችሁ ላይፍ በጣም ቀላል ይሆንላችኋል። ሁለተኛ ላይ ደግሞ ቢውልድ ፐርሰናል ብራንድ። ፐርሰናል ብራንዳቸውን ቢውልድ ለማድረግ ሞክሩ። በጣም ብዙ ሰዎች ፐርሰናል ብራንዳቸውን እየሰሩ ነው፣ ፐርሰናል ብራንዳቸውን እያሳደጉ ነው። በጣም ብዙ ሰዎች ራሳቸውን እየሰሩ ነው፣ ብራንዳቸውን ቢውልድ እያደረጉ ነው። ይህ ምን ይጠቅማል ካላችሁ፣ ፐርሰናል ብራንድ ካላችሁ በየትኛው ቦታ ላይ ተቀባይነት ይኖራችኋል እና ፐርሰናል ብራንድ ካላችሁ በብዙ ቦታ ተፈላጊነት ይኖራችኋል። መኒም መስራት ትችላላችሁ፣ በደንብ አድርጋችሁ ገንዘቦችን መስራት ትችላላችሁ እና ብዙ አሁን ያልዘረዘርኳቸው ጥቅሞች አሉት። ወደፊት ደግሞ በጣም ተፈላጊ የሚያደርግ ነገር ውስጥ ፐርሰናል ብራንድ፣ እሱ ላይ ብትሰሩበት ሰጀስት አደርጋችኋለሁ። ስሩበት፣ ይጠቅማችኋል፣ አይቆጫችሁ። The third one is plan your week on Sunday። ዊካችሁን ፕላን አድርጓችሁ በዚህ ሳምንት እነዚህን ይሄንን ጉዳይ መጨረስ አለብኝ የምትሏቸውን ነገሮች ፕላን አድርጋችሁ አስቀምጧቸው። እንደዛ ካስቀመጣቸዋቸው እነዛ ነገሮች የማድረጋችሁ አቅም ራሱ ይጨምራል ሳታውቁት ማለት ነው። ምክንያቱም ያንን ነገር አድርጓለሁ ብላችሁ ስላሰባችሁ ያንን ነገር ባለማድረጋችሁ አንደኛ ፊት ለፊት ላይ ካስቀመጣችሁ ፕላን ያደርጋችሁትን ነገር ፊት ለፊታችሁ የምታዩት ነገር ላይ ልክ ጠዋት ከእንቅልፋችሁ ስትነሱ የምታዩት ቦታ ልክ ክፍላችሁ ስትገቡ የምታዩት ቦታ ካደረጋችሁት ያንን ነገር ባያችሁ ቁጥር ይህን ነገር ማድረግ አለብኝ፣ ይህን ነገር ማድረግ አለብኝ። እኔ የምጠቀመውን ነገር ልንገራችሁ። እኔ ፕላን የዊኬንድ ፕላን ዌልፔፐር ነው ማለት ነው። ስልኬ ላይ እዛ ላይ አየዋለሁ ሁልጊዜ። ስልኬ በከፈትኩት ይህኛው ይቀረኛል እያልኩኝ ሳልፈልግ ራሱ ተገድጄ ራሴን በራሴ አስገድጄ ፕላን ያደረኳቸውን ነገሮች እጨርሳቸዋለሁ ማለት ነው፣ እሰራቸዋለሁ። እንደዛ ባደረጋችሁ ቁጥር ፕላን እያደረጋችሁ እየሰራችሁ በሄዳችሁ ቁጥር ለመድረስ ወደምፈልጉበት ቦታ ትደርሳላችሁ፣ በዛ መንገድ ማለት ነው። አራተኛው የተማርኩት ነገር ደግሞ ኮንፊደንስ ኢዝ ስኪል። ይህ ብዙዎቻችን የማናውቀው ሀሳብ ነው። እኔ ብዙ ጊዜ ኮንፊደንስ ኢዝ የሆነ በራስ መተማመን፣ የግድ በራስ ለመተማመን ደግሞ የሆነ በራስ ያደረኳቸው ነገሮች ያስፈልጉኛል ብዬ ማስብ፣ በራስ ለመተማመን ደግሞ በራስ ያደረኳቸው ነገሮች ሊኖሩ ይገባል ብዬ ማስብ ሰው አልኩኝ። ኮንፊደንስ ግን እስኪል ነው፣ በሂደት የምትማሩት እያደረጋችሁ እየለመዳችሁ የምትሄዱት እስኪል ነው፣ በየቀኑ የምትማሩት ነው። አንድ ለኮንፊደንስ በጣም ከሰው ጋር ለማውራት ኮንፊደንስ ለሌላችሁ ሰዎች በጣም ይጠቅማችኋል ብዬ ማስበውን አንድ ነገር ሰጀስት ላድርጋችሁ። ልክ ከአንድ ሰው ጋር ማውራት ስትፈልጉ ያንን ሰውዬ ከ3 እና በ5 ሰከንድ ውስጥ ጥሩት። ልክ ሀሳቡን እንደመጣላችሁ ይህ ሰውዬ እንዳላችሁ በ5 ሰከንድ ውስጥ ሰውዬውን ጥሩት። በ5 ሰከንድ ውስጥ ሰውዬ ከጠራችሁት ራሳችሁን ገፍታችሁ ሰውዬውን ከጠራችሁ ሰውዬው ከዞረ በኋላ ልታቆማችሁ የግድ ሳትወዱ በግዳችሁ ታወራላችሁ። ያንን ነገር ደግሞ አንድ ሰው ጋር ባደረጋችሁ ቁጥር ሌላ ሰው ጋር ለማድረግ ምንም አይከብዳችሁም። እስኪል ነው ከሰው ጋር መግባባት ምን ማለት ሰው ፊት ቆሞ መናገር እስኪል ነው። እኔ አሁን ለምሳሌ ሰው ፊት ቆሞ መናገር እስኪሉ የለኝም።
ያ ማለት ኮንፊደንስ የለኝም በሰው ፊት ቆሞ የማውራት ማለት ነው። እንዲህ ካሜራ ቁጭ ብሎ የማውራት እስኪል አልነበረኝም። ግን ከጊዜ ወደ ጊዜ እየሰራሁበት እየደበረልኝ እያዳበርኩትም ነው። እና ኮንፊደንስ እስኪል ነው የሚገነባ ነገር ነው እንጂ ኮንፊደንስ የምንገዛው ኦር ደግሞ ከሆነ ቦታ የምናመጣው ነገር አንዳንድ ሰዎች እንደሚሉንም በአንድ ጊዜ በራስ መተማመናችንን ጥግ ድረስ ምናምን ማድረግ አንችልም። ሰው በአንድ ነገር ላይ በራሱ መተማመን የሚችል በያ ነገር ላይ ሰነፍ ሊሆን ይችላል። አሁን የዚህ ካሜራ ፊት ተቀምጬ ቪዲዮ መስራት ላይ ጎበዝ በሆንም በሰዎች ፊት ቆሜ ለመናገር ግን ጎበዝ ላልሆን እችላለሁ። እና እንደዛ ስለሆነ እስኪል ነው እና የሚዳብር ነገር ነው እና ኮንፊደንስ እስኪል ነው የሚዳብር ነገር ነው እና ከጊዜ ወደ ጊዜ እያሳደግነው በሄድን ቁጥር ነው እንጂ ጥሩ እየሆነ ይመጣው በአንድ ጊዜ ይመጣ ነገር ስላልሆነ ከጊዜ ወደ ጊዜ መገንባት ያለብን ነገር ነው። አምስተኛውና የመጨረሻው ደግሞ ኖ ማለት ለመዱ። ሁሉንም ነገር እሺ አትበሉ። በእኛ ሶሳይቲ ያልተለመደው ነገር ኖ ማለት ነው። ኖ ስትሉ በጣም ብዙ ሰው ሊደብራቸው ይችላል። ብዙ ሰዎች ሊደብራቸው ይችላል። ምክንያቱም በእኛ ሶሳይቲ የተለመደው እሺ ማለት ነው። እንደዚህ እሺ፣ እንደዚህ እሺ። እንደውም ምን ተብሎ ይጠራል? ይሉኝታ ተብሎ ይጠራል። ይሉኝታን አስወግድ። ወንድ ልጅ ከሆንክ በተለይ ወንድ ልጅ ከሆንክ ፕሊስ ይሉኝታን አስወግደው፣ ጣለው፣ አውጥተህ ጣለው። በይሉኝታ ተቀምጠሃል ማለት ወንድሜ በጣም ተጎድተሃል። በጣም አሁን ከተጎዳው በላይ ደግሞ ወደፊት በጣም ስለምትጎዳ ነገሮችን ማድረግ ጀምር። ይሉኝታን ስበረው። ሰዎች የፈለጉትን ነገር ማለት ይችላሉ። ያንተ ህይወት ያንተ ብቻ ነው። ስለዚህ ኖ ማለትን ለመዱ። የዛሬው ቪዲዮ በዚህ ልጨርሰው። በጣም አሪፍ ነገር እንዳገኛችሁበት ተስፋ አደርጋለሁ። ይህን ቪዲዮ ከወደዳችሁት እስካሁን ድረስ ካያችሁት ላይክ አድርጉት፣ ሼር አድርጉት፣ ሰብስክራይብ አድርጉት። ይህን ቻናል ይጠቅማችኋል። ለዛሬ ያስኩት ቪዲዮ ይህንን ይመስላል። ሌላ እንድሰራላችሁ የምታስቡት ሀሳብ ካለ፣ ሌላ በዚህ ሀሳብ ላይ ቪዲዮ ስራልን የምትሉን ካለ ኮመንት አድርጉልኝ። በቻልኩት አቅም ሪሰርች አድርጌ ከራሴም ከማውቀው ነገር ጨምሬ ቪዲዮዎችን እለቅላችኋለሁ። ይህ ቻናል በጣም ስለሚጠቅማችሁ ሰብስክራይብ አድርጉት። በዚህ ቻናል ላይ ህይወታችሁን ለማሻሻል የሚጠቅሙ ቪዲዮዎችን ስለምለቅ ሰብስክራይብ ማድረግ አትርሱ። ደህና ሁኑ። መልካም ጊዜ